ሰላም እንዴት ናችሁ? የግሬድ 11 አግሪካልቸር ከጀመርን ዛሬ ሶስተኛ ቀናችን ነው። ክሮፕ ሬዚዲዩ ሁለተኛው የፌድ ሪሶርስ። ክሮፕ ሬዚዲዩ ማለት the remaining portion of the crop ሃርቨስት ከተደረገ በኋላ እኛ ለምሳሌ ዘሩን ከሆነ የምንፈልገው ከዘሩ ውጪ ያለው የፕላንቱ part the remaining portion of the crop is called crop residue። ስለዚህ ለሂውመን ኮንሰፕሽን ማንጠቀመው የፕላንቱ ፓርት ማለት ነው። በጣም ብዙ ፎርም አለው ክሮፕ ሬዚዲዩ። ለምሳሌ ማጆሪቲ ኦፍ ዘ ላይቭ ስቶክ ይሄንን ይጠቀማሉ እንደ መኖ ማለት ነው። ይሄ ክሮፕ ሬዚዲዩ ስንል ምን ያካትታል? ስቶቨርስ፣ ኮፕስ and then hulls and then chaffs እነዚህን ሁሉ የሚያካትት ነው። እነዚህ ቅጠል፣ ገለባው፣ ይሄ ከላይ የቀረው ቅጠሉ and so on በሙሉ የተረፉት ናቸው ማንጠቀማቸው ማለት ነው። ፋይብረስ ናቸው። ዳይጀስቲቢሊቲያቸው በጣም ሎ ነው። ስለዚህ ሰፕሊመንት መደረግ ይኖርባቸዋል። ኢዝሊ ዳይጀስታይድ አያረጓቸውም። ስለዚህ እነሱ መደገፍ ይኖርባቸዋል በሌላ። ይሄንን ብቻ እየሰጠን የተሻለ ምርት ማግኘት ስለማንችል ኢምፕሩቭ በተደረጉ ፎሬጆች መደገፍ ይኖርበታል። ፎሬጅ ሌጊዩምስ አሉ፣ ብሮዝ ስፒሺሶች አሉ። ስለዚህ በእነሱ እየተደገፈ የተሻለ ምርት እንዲሰጥ ማድረግ ይቻላል። ለምሳሌ ግሬኖች አሉ። ሌሎች ደግሞ ተስተካክለው የተሰሩ ኮንሰንትሬሽን ያሏቸው ስላሉ እነሱን መጨመር፣ በእነሱ ክሮፕ ሬዚዲዩን ሰፕሊመንት ማድረግ ለማክሲመም ፕሮዳክሽን በጣም ሪኮመንድድ ነው። ኳሊቲያቸውን አንደኛ ፊዚካሊ መጨመር ይቻላል። ለምሳሌ ቾፕ በማድረግ እንዲሁ ከመስጠት በመከታተፍ ኳሊቲውን መጨመር ይቻላል። ወይ ደግሞ ኬሚካል ሜተድ ማድረግ ይቻላል። ለምሳሌ ትሪት ማድረግ በዩሪያ ፈርቲላይዘር ትሪት ማድረግ ራሱን ክሮፕ ሬዚዲዩ ሱቴብል ያልሆኑባቸው ቦታዎች አሉ። ለምሳሌ የማይሆኗቸው አኒማሎች ማለት ነው። ለመኖነት ልንጠቀም ማንችላቸው ቦታ ለፒግና ለአሳማና ለዶሮ እርባታ ቦታ ትክክለኛ የመኖ ምንጮች አይደሉም። ስለዚህ ለሚገባቸውና ይሄንን ሰፕሊመንት አድርገን በሌላ ብንሰጣቸው የተሻለ ምርት ሊሰጡ የሚችሉ ሰፕሊመንቶችን እየፈለግን ይሆናል ማለት ነው። ይሄን መስጠት የሚኖርብን። በመቀጠል ፎሬጅ ክሮፕ ነው የምናየው። ፎሬጅ ክሮፕ ላስት ታይምም ዩኒት 2 ላይ አይተናል። ፎሬጅ ክሮፖች ፕላንቶች ናቸው። ኤዲብል ቬጂቴብል ፖርሽናቸው ፍሬሽ ሆኖ አት ዘ ሴም ታይም ደግሞ ፕሪዘርቭ ሆኖ ለመኖነት የምንጠቀማቸው ማለት ነው። ሁለት ቤዚክ ፎሬጅ ክሮፖች አሉ ለመኖነት የሚጠቅሙ ክሮፖች ማለት ነው። ግራስ ካራክተሪስቲክስ ያላቸውና ሌጊዩምስ። ግራስ ማለት እንደ ሳር የሆኑ ናቸው እና ሌጊዩምስ ደግሞ ቅባታማ ቴክስቸር ያላቸው ክሮፖች ናቸው። ግራሶች በጣም ቤስት ናቸው። አት ዘ ሴም ታይም ደግሞ ቺፐስት ናቸው፣ ረከስ ያሉት ናቸው። ግራሶች የተሻለ ምርት ይሰጣሉ። ያው እንደምታውቁት ግራስ በጣም ቀጫጭን ሆኖ ስለሚያድግ ብዙ ይይዛል በሄክታር ማለት ነው። በፋይበር ኮንቴንታቸውም ደግሞ ግራሶች የተሻሉ ናቸው። እነ ሮደስ ግራስ፣ እንደ ሱዳን ግራስ፣ ኤሌፋንት ግራስ የዚህ ምሳሌዎች ናቸው። ኢሜጅ አስቀምጥላችኋለሁ። ሌጊዩም ፎሬጅ ክሮፖች ደግሞ ፕሮቲንን ይዙልናል። እነዛ ፋይበርን ሲይዙ፣ እነዚህ ደግሞ ፕሮቲንን፣ ቫይታሚንን፣ ሚነራልን ይይዛሉ ከግራሱ በተሻለ ማለት ነው። ሌጊዩሞች ቺፐስት ሶርስ ኦፍ ሰፕሊመንት ናቸው። በጣም ለመደገፍ በጣም ቺፐስት ናቸው። በቀላሉ ታገኙ ትችላላችሁ። ክሮፕ ሬዚዲዩን ከናቹራል ፓስቸር ጋር ለመቀላቀል ቅድም ያለው ማለት ነው የክሮፕ ትራፊን እና የተፈጥሮ ግጦሽን ሰፖርት ለማድረግ እሱን ለመደገፍ ፎሬጅ ክሮፖች ከፎሬጅም ደግሞ ሌጊዩም ፎሬጅ ክሮፖች በጣም ሪኮመንድድ ናቸው። የዚህ የሌጊዩም ፎሬጅ ክሮፕ ኤግዛምፕሎች አልፋልፋ፣ ቬጅ፣ እነ ሳባኒያ ስስባን የመሳሰሉት የሌጊዩም ፎሬጅ ክሮፕ ምሳሌዎች ናቸው። ኒውትሪቲቭ ቫልዩ እና ደግሞ ዳይጀስቲቢሊቲ
ማቹር ባደረገው ቁጥር እየቀነሰ ይሄዳል። ከልቲቬት የተደረገ የተነሳ ከሆነ ፎሬጅ ክሮፑ ተቀጥቅጦ ላይክ ቾፕ ተደርጎ ተከትፎ ኮንዘርቭ ሊደረግ ይችላል። ደረቁ ሲዝን ላይ የሚበሉት እንዳያጡ እሱን አንስታችሁ ከታትፋችሁ ማስቀመጥ ይቻላል። ስለዚህ ገበሬዎች በጣም ድራይ ሲዝን ላይ ስለሆነ የሚቸገሩት ይህንን ክሮፖች እያሳደጉ እንደን ኮንዘርቭ አድርገው አስቀምጠው ለድራይ ሲዝን እንዲጠቀሙት መምከር በጣም ይገባል፣ ወይ ደግሞ ኢንክሬጅ ማድረግ ያስፈልጋል። ለዚህ ኢምፕሩቭ ፎሬጅ ክሮፖች የተሻሻሉ በጣም ብዙ በሄክታር ብዙ ሊሰጡ የሚችሉ ስላሉ እነሱ በጣም ሪኮመንድድ ናቸው። የአኒማል ፕሮዳክቲቪቲን ለመጨመር this type of forage crops are በጣም highly recommended። እንደምታውቁት ይሄ የፋርም አኒማል ሴክተሩ በጣም ፕሮዳክቲቭ ነው። ምን የማያመጣው ጉዳይ አለ? እሱ በጣም ብዙ ነገር ነው የምናገኘው ከዛ። ስለዚህ በተሻለ እውቀት መደገፍ ያለበት ሴክተር ነው ማለት ነው። በቀጣይ ከዚህ ቀጥሎ ያለውን ቶፒክ አብረን እንቀጥላለን። ግን ደግሞ ላይክ መደረግ አለበት፣ ሼር መደረግ አለበት፣ ሰብስክራይብ መደረግ አለበት። ቴንክ ዩ ሶ ማች